የሰራችሁትን ገንዘብ ለማውጣት ከዚህ አፕሊኬሽን ላይ ኮይንና ፖይንት የሚለው ይታያችኋል። ኮይንና ፖይንት። ስለዚህ ኮይኑ ቀጥታ ለሰው ጊፍት የምንሰጠውና የምንቀበለው ነው ማለት ነው። ፖይንቱ ተጣርቶ የገባልን እንደማለት ነው። ስለዚህ ወጪ ለማድረግ ከፈለግን እኛ ምንድነው የምናደርግ? ይችን ፖይንት የምትለዋን መንካት ማለት ነው። ፖይንት የምትለዋን እናደርጋታለን፣ ክሊክ እናደርጋታለን ማለት ነው። ይችን ክሊክ እንዳደረግናት ፖይንቱን ቀጥታ ወደ ምን ይቀይረዋል ማለት ነው? ወደ ዶላር ይቀይረዋል ማለት ነው። ስለዚህ ከታች ዊዝድሮው የምትላለች እቺ ዊዝድሮው የምትል ትታያችሁ ከሆነ ይችንን ክሊክ እናደርጋታለን። ስለዚህ 86,000 ምናምን አካባቢ ፖይንት ነበር። ስንት ሆነ ማለት ነው? 8.63 አካባቢ ዶላር ሆነ ማለት ነው። ስለዚህ ዊዝድሮው የሚለውን ነገር አሁን ደግሞ ዊዝድሮው ናው እንለዋለን። ዊዝድሮው ናው እንለዋለን። ስለዚህ ከላይ የሚታያችሁ ከሆነ ዊዝድሮው አማውንት ይላል 8.63 ዶላር። ስለዚህ ፕሊስ ኢንተር የምትለዋ ቦታ ላይ የምናወጣውን የዶላር መጠን ነው የምንጽፍ ማለት ነው። ስለዚህ እዚህ ጋር ለምሳሌ አሁን 10 ዶላር ስላልደረሰ ማውጣት አልቻልኩም። 10 ዶላር እና ከዛ በላይ ቢሆን ግን ቀንሰን ማውጣት ስለምንችል እዚህ ጋር ማለት ነው። ለምሳሌ 50 ዶላር ቢኖረን ቀንሰን 10 ዶላር 20 ዶላር አድርገን እናወጣና ከዚህ ፕሊስ ኢንተር ከምትለዋ ቦታ ላይ የምንፈልገውን እንጽፍና ከታች ሳብሚት የምትላለች እሷን ሳብሚት ብለን ማውጣት እንችላለን ማለት ነው።